ሚጥልብ የምህመማተ ግብረ ዓለም ሀበ ተዘክሮ ትእዛዛቲ ከማያውያት እስመ አንተ መስተሳይል ይዜኒ ወዘልፈኒ ወለዓለመ ዓለም። ትንሣኤከ ቅድስ ንሰብክ ክርስቶስ አምላክነ ሰው በሰፋይ ከደዊከ ንጽሐተ ዲበ ዕፀ መስቀል በእንተ ኃጢአተ ኩሉ ዓለም ይጸሩ ኀቤከ እንዘ ይብሉ ኦ እግዚኦ ስብሐት ለከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ለመስቀል ወለትንሣኤከ ቅድስት ንሴብሕ ኩለነ ይዜኑ ዘይማስንሰግድ ኦ ኄር ወነሐስስ ስርየተ ኃጢአትነ ኦ ክርስቶስ አምላክነ ወበእንተዝ ንዌድስ ወነአኩት ኃይለ ክርስቶስ አምላክነ ዘይማስን ወንጸር ኀቤሁ ኩልነ እንዘ ንብል መሐረነ እግዚኦ ተሳሃለነ እግዚአብሔር መድኃኒነ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ኩሎ
እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር ይዘብቱበት ነበር እንዲህ እያሉ ሌላውን ያድናል፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀሉ ይውረድና አይተን እንመንበት። በእግዚአብሔር ከታመነ ይወደው እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። ጊዜ 6 ሰዓት በሰዋሴዎ ለኢየሱስ መንገድ ተላላፊዎችም ይሰድቡት ነበር። ራሳቸውንም እየነቀነቁ እንዲህ ይሉት ነበር፣ አወይ ቤተ መቅደስን አፍርሶ በሦስተኛው ቀን የሚሰራው ራስህን አድን፣ ከመስቀልህም ውረድ። እንዲሁም የካህናት አለቆችና ጻፎችም ይዘባበቱበት ነበር። ሌላውን የሚያድን ራሱን ግን ማዳን የማይችል ይሉትም ነበር። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን ከመስቀሉ ይውረድና አይተን እንመንበት ይሉ ነበር። አብረውት የተሰቀሉትም ያሽሟጥጡት ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ዓለምም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። ጊዜ 6 ሰዓት ቀትር ሶቢያ ሊቃነ ካህናት ሰቀልዎ ለኢየሱስ በቀራንዮ እርሻ ስለሚገኝ ፍሬ፣ ስለ ዛፎችና ስለ ወይኖች፣ በዓለም ውስጥ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረት እንዲሰጥ ልቡናቸውንም ሁሉ ጊዜ ሞቱ ያረፉ ሁሉ ጌታ እረፍተ ነፍስን ይሰጣቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው፣ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተ ክርስቲያን ሰላም፣ ስለ ሕዝብም ሁሉ መዳንና ስለ ቦታውም ሁሉ መጠበቅን የእኛንም ኃጢአታችን ያስተሰርይልን ዘንድ ጸልዩ። ይሁድ ክቡር ስለሚሆን ስለ አባታችን
ላይሶን ኪርያላይሶን እብኖዲናይና ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ከቃሉ እምነትን ባያገኙበትም ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻኩለው ሰቀሉ። ሩሩውን ጌታ ቸንክረው ሰቀሉት። ሞትን አስወግዶ የሰጣቸው ሕይወት ሞትን አስወግዶ የሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ
ሲከሰስ የሐሰት ዳኝነት አምላክን ረከሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ስለ ቸርነቱ ስንል ከፈሉት፣ ስለ ርኅራኄው የሿሚን ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራራስ ነጮች ጨክኖ ልባቸው መራራስ ነጮች ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ፈውስን ለሰጣቸው ልባቸውን ሞልተው አሉት ወንበዴ ነው፣ ስቀለው ስቀለው። ከእጁ በረከትን የተሻሙ ሁሉ ይጮኹ ነበረ ይበደል እያሉ ይጮኹ ነበረ ይበደል እያሉ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ስብሐት ለእግዚአብሔር። ኃይል ወስብሐት ኢየሱስ ክርስቶስ ለከ Amen.
በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ እኛንም ኃጢአታችንን ያሰርልን ዘንድ በእርሻ ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ውስጥ ፍሬ ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ እኛንም ኃጢአታችንን ያሰርልን ዘንድ ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታና ምሕረት እንዲሰጠን ልቦናቸውን ሁሉ ጊዜ በቸርነቱ እንዲያራራልን ኃጢአታችንን ያሰርልን ዘንድ ጸልዩ። ስለ ሀገራችን ኢትዮጵያ ስለ አስተዳዳሪዎቿና በጠላቶቿ ጠላትን በመከላከል ያሉትን ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናት መካከል መልካም ነገር ያስቡ ዘንድ ኃጢአታችንን ያሰርልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱ የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችም ከክርስቲያን ወገን በሞት ያረፉት ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ እኛንም ኃጢአታችንን ያሰርልን ዘንድ የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻ ጥምቀት ድረስ በቀናች ሃይማኖት ያጽናቸው ዘንድ የእኛንም ኃጢአት ያሰርልን ዘንድ ሐዋርያት ስለሰበሰቧትና ስላጸኗት ስለ አንዲት ቤተክርስቲያን ሰላም፣ ስለ ሕዝቡ ሁሉ መዳንና ስለ ቦታ ሁሉ መጠበቅ የእኛንም ኃጢአት ያሰርልን ዘንድ ስለሚሆን ስለ አባታችን ኢትዮጵያ ፓትርያርክ አባ ማትያስ የጳጳሳቱ አለቃ በቁርባን የሚሆን ስንዴን፣ ዕጣኑን፣ ዘይቱን፣ መብራቱን የሚለዩባቸው መጻሕፍትን ሌላውንም የቤተ መቅደስ ንዋያት ሁሉ መስጠት ስለሚያስቡ ሰዎች መንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያሰርልን ዘንድ ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን የቤተ ክርስቲያን ሊቃውንት ታላላቆች አባቶችን ጌታ ይባርካቸው። ባለሥልጣኖችና በሹማምንት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአታችንን ያሰርልን ዘንድ ለደከሙና ለተቸገሩ ለባልቴቷም አባትና ለሞቱባቸው ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ለዘሩ ለሚሸጡ ለሚገዙ ለተጨነቀችም ሰው በማናቸው ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያሰርልን አምላካችን ራርቶ ይቅር ይለን ዘንድ ልመናችንን ተቀብሎ የትንሣኤ ዓመት በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያሰርልን ዘንድ ክርስቶስ አምላክነ ኪርያላይሶን
ኪርያላይሶን ተስቦታ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር ስም እንደምን ዋላችሁ? እንኳን ለበዓለ ስቅለት ሁላችንንም በሰላምና በጤና አደረሰን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ለጥቂት ደቂቃ በዚህ ኃይለ ቃል መሰረት እንማራለን። እንኳን ሁላችንንም ለበዓለ ስቅለቱ በሰላምና በጤና አደረሰን። ይህንን ቃል የተናገረ ክብር ይግባውና ጌታችንና አምላካችን ኢየሱስ ክርስቶስ ነው። በዚህ ሳምንት የምናስበው በዋነኛነት እግዚአብሔር አምላክ ለሰው ልጅ ያለውን ፍቅር፣ ለሰው ልጅ ያደረገውን ቸርነት የምናስብበት ወቅት ነው። ለዚህ ነው ጌታችን አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል
እንዲሁ ወዷል ነው የሚለው። ስለዚህ ጌታችንና አምላካችን ኢየሱስ ክርስቶስ በዚህ ሳምንት ይሄንን የተናገረውን አንድያ ልጁ የተባለ ኢየሱስ ክርስቶስ ዓለሙን ስለማዳን የፈጸመውን መከራ የምናስብበት ወቅት ነው። ከሐሙስ ማታ ከ9 ሰዓት በዚህ ሀገር አቆጣጠር 9 PM ማለት ነው፣ ወይም በመጽሐፍ ቅዱስ አቆጣጠርና በሀገራችን አቆጣጠር ከ3 ሰዓት ጀምሮ ነፍሱ ከስጋው እስከተለየችበት ድረስ እስከ አርብ 9 ሰዓት ድረስ ለ18 ሰዓታት ጌታችን ያልተቋረጠ መከራ ተቀብሏል። ይሄንን ያደረገው ለማንም አይደለም። እዚሁ ላይ እንደተገለጸው ዓለም የተባለ ይሄ ምድሩ ተራራውና ወንዙ አይደለም፣ የሰው ልጆችን ስለወደደ ነው። ለሰው ልጆች ካለው ፍቅር የተነሳ ተቀዳሚ የሌለው ተከታይ የሌለው አንድያ ልጁን ነው። ለአባቱ ብቸኛ ልጅ ነው ወልደ እግዚአብሔር፣ ለእናቱም ብቸኛ ልጅ ነው። ግን ስለ ዓለሙ ድህነት ድንግል ማርያምም ልጇን ለዓለሙ ያበረከተችበት እግዚአብሔር አብ ዓለሙን እጅግ ከመውደዱ የተነሳ ሂድ መከራ ተቀበል ሙትላቸው ባለው መሰረት በዚህ ምድር ለ33 ዘመን ተምሮ አስተምሮ በሕይወቱ እንዴት መኖር እንዳለብን ካሳየ በኋላ በመጨረሻው ስለኛ ያለውን ፍቅር እስከ መቃብር ድረስ ያሳየበት ዕለት ነው። ሐሙስ ማታ ወዳጁ ከብዙ ነገር ለይቶ ባከበረው በይሁዳ አማካኝነት መሪነት ተያዘ። ይሁዳን ብዙ ጊዜ አስጠንቅቆት ነበረ። እኔን አሳልፎ የሚሰጥ ሰው ባይወለድ ይሻለው ነበር እያለ፣ ግን ገንዘብ ፍቅር ስለነበረበት ጌታውን በ30 ብር ለክፎች አሳልፎ ሰጠ። መጥተው ጌታችንን ያዙት ከምሽቱ 3 ሰዓት ላይ። ከዚያ በኋላ አስረው እየጎተቱ ልክ እንደ ሌባ የያዙ ይመስል ጌታችን ነግሯቸዋል። ብዙ ጊዜ በመካከላችሁ ሳስተምር ነበረ፣ የዛን ጊዜ አላያዛችሁኝም። ነገር ግን የመጽሐፍ ቃል መፈጸም ስላለበት አሁን መጣችሁ። ሌባ ወንበዴ እንደሚያዝ ሰው ለምንድን ነው ጎራዴ ትልልቅ መሳሪያ ይዛችሁ የመጣችሁት እያለ ብሏቸዋል። እንደውም እነ ጴጥሮስ ሊከላከሉ ሞክረው ነበረ። አስቀድሞ አልክድህም ብሎ ስለነበረ ካንተ ጋር እሞታለሁ ብሎ ስለነበረ የሊቀ ካህናቱን ልጅ ጆሮስ ከመቁረጥ ድረስ ጴጥሮስ ሄዶ ነበረ። ጌታችን ምን አለ? ሰይፍ የሚያነሱ በሰይፍ ይጠፋሉ። የጊዜ ጉዳይ ነው። ብዙ ሰይፍ ያነሱ ሰዎች፣ ብዙ የጨረሱ ሰዎች መጨረሻ እንደዛ ነው ያለቁት ራሳቸው። ስለዚህ ይሄንን አታድርግ። እኔ አባቴን ብጠይቅ 12 ጭፍራ መላእክትን የማይልክ ይመስልሃል? ይሄንን የማደርገው በነቢያት የተነገረው ቃል በሙሉ ይፈጸም ዘንድ ነው። እነ ኢሳይያስ የተናገሩት ቃል በምዕራፍ 53 ላይ ቅዱስ ኢሳይያስ ተናግሯል። የሚቀበለውን መከራ በሙሉ እየዘረዘረ በእርሱ ቁስል እኛ ተፈወስን፣ መልኩ ያማረ ሰዎች ትኩር ብለው ሊያዩት የማይቻላቸው መልክ ጠፋ ተብሏል። እንደዚያ የሆነው ጌታ እኛን ስለማዳን ነው። ስለዚህ ጌታችን ምን አለው? ይሄ የሚፈጸመው የማደርገው ነገር በመጽሐፍ የተነገረው በሙሉ መፈጸም ስላለበት ነው ብሎ እጁን አሳልፎ ሰጣቸው። በዮሐንስ እንደተገለጸው እንደውም እኔ ነኝ ሲላቸው 2 ጊዜ ወድቀዋል ወደ ኋላቸው፣ መያዝ አልቻሉም። በሶስተኛው ግን በፈቃዱ እጁን ሰጣቸው። ያለ ፈቃዱ አልያዙትም። የኋሊት አስረው እየጎተቱ ወሰዱት ወደ ሊቀ ካህናቱ ግቢ። አንዱ ወደፊት ሲጎትተው ከኋላ ያለው ይለቀው ነበረ። ታስሮ ይወድቅ ነበር ወደፊት ያለው ሲለቀው ወደ ኋላ ያለው ይጎትተው ነበር። እንዲህ እያደረጉ ጌታችንን ወደ ሊቀ ካህናቱ ይወሰዱት። በሌሊት ጌታችን ተመረመረ። መላእክት ሊቃነ መላእክት ፊቱን ለማየት የሚፈሩት ጌታ ፊታቸውን ሱራፌል ሸፍነው ነው በፊቱ የሚያመሰግኑት። በሁለት ክንፋቸው ፊታቸውን ይሸፍናሉ ተብሎ ነው የተጻፈው። ግን እሱን በሊቃነ ካህናቱ ለዛውም እግዚአብሔርን በማያፍሩ ሰውን በማይፈሩ ሊቃነ ካህናት ፊት አቆሙት። የሐሰት ምስክሮች ፈለጉ፣ ሊያገኙ አልቻሉም። በመጨረሻ ግን አይጠፋም መቼም ሰንካላ የተወሰኑ ሰዎች አገኙና አንደኛው ቤተ መቅደስን አፈርሳለሁ ሲል ሰምቻለሁ፣ አንደኛው ደግሞ የእግዚአብሔር ልጅ ነኝ ሲል ሰንበት ሲሽር አይቻለሁ ብሎ መሰከረበት።
ጌታችን ግን ምላሹ ዝም ነበረ። ኢሳይያስ ይህንን ተናግሯል። በሸላቾቹ ፊት እንደማይናገር በግ ዝም አለ ተብሎ የተነገረለት ጌታ ነው። መከራ ሲቀበሉ በአርምሞ በተለይ ስለ ሃይማኖት የሚመጣ መከራን በአርምሞ መቀበል ዋጋ አለው። ጌታን መምሰል ነው። ሊቀ ካህናቱ ጠየቀው፣ ይሄ ሁሉ ሲመሰክርብህ መልስ አትሰጥም? ጌታችን ዝም አለው። አሁንም ከዚህ በኋላ በሕያው እግዚአብሔር ስም አምልሃለሁኝ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሆይ አለው። በዚህ ጊዜ ጌታችን ተናገረ። አዎ አንተ አልክ፣ እኔ ክርስቶስ ነኝ። ከዚህ በኋላ የሰው ልጅ በደመና በኃይል በመላእክቱ ግርማ ሲመጣ ታያላችሁ አላቸው። በዚህ ጊዜ ካህኑ ልብሱን ቀደደ። ሊቀ ካህናቱ ሌላ ምስክር አልፈልግም፣ እግዚአብሔርን ሲሳደብ እግዚአብሔር ልጅ ነኝ ሲል አይቻለሁ ሰምቻለሁኝ፣ ምን እናድርግ አለ። ሁሉም ይሙት ብለው ፈረዱበት። ከዚህ በኋላ ጌታችንን እንደዚሁ እየደበደቡ ፊቱን በጥፊ እየመቱ ፊቱን ሸፍነው እስኪ ትንቢት ተናገር እያሉ ዘንግ አስይዘው ንጉሥ ሆይ አንተ የአይሁድ ንጉሥ አይደለህ እያሉ እያላገጡበት ጌታችንን መከራ አሳዩት። እስኪነጋ ድረስ ኤርምያስ ታስሮበት የነበረች አንድ በአንድ የሆነች አንዲት ጨለማ መቀበር ነበረች። እዛ አሳደሩት። ሲነጋ እየጎተቱ ወደ ጲላጦስ ወሰዱት። በጲላጦስ ፊት ከሰሱት። ንጉሥ ነኝ ራሱን ብሏል፣ ሊሞት ይገባዋል አሉ። ጲላጦስ ወደ ሄሮድስ ላከው። ሄሮድስ መረመረው፣ እሱም ብዙ ነገር አላገኘበትም። መልሶ ወደ ጲላጦስ ላከው። ካህናቱ ሊቃነ ካህናቱ ሕዝቡን ሁሉ ያስተባብሩ ነበረ። ሁላችሁም አንድ ሆናችሁ እሱ ይሙት ማለት አለባችሁ፣ ይሰቀል ማለት አለባችሁ እያሉ ሕዝቡን ይቀሰቅሱ ነበረ። እነዚህ ሰዎች የሚገርማቸው በጥብርያዶስ 5 እንጀራና 2 ዓሣ አበርክቶ ባበላ ጊዜ የተመገቡ ሰዎች ናቸው። እናንግስህ ብለውት ነበረ። አንተ ንጉሳችን ብትሆን እንዲህ የምታበላ የምታጠግብ ከሆነ ንጉሳችን ካልሆንክ ብለውት ነበር። ጌታችን ግን የተከተላችሁኝ ስለበላችሁ ስለጠገባችሁ ነው እንጂ የኔን ትምህርት ፈልጋችሁ አይደለም ብሏቸው ነበር። እነዚያው ሰዎች ስለ ሥጋው ደሙ ሲናገር በዛ በማቴዎስ ወንጌል ምዕራፍ 6 ላይ ሲሸሹ እናያቸዋለን። ለሆሳዕና ደግሞ አልዓዛርን ካስነሳ በኋላ የ4 ቀን ሬሳ የሚያስነሳ እንዴት አይነት ኃይል ቢኖረው ነው ብለው ከያሉበት ተጣራርተው ጌታን አመስግነውታል። በሆሳዕና እንደተማር ነው ሆሳዕና በአርያም ሆሳዕና ለዳዊት ልጅ ይገባዋል እያሉ ጌታችንን በአንድ ድምፅ ሕፃናት ከዋቂ ሆነው አመስግነውታል። ዛሬ ደግሞ ከሊቃነ ካህናቱ ጋር ሆነው ጌታችንን ይሙት ይሰቀል እንዲሉ ተስማሙ። 1 ሰዓት ላይ ቀረበ። ጲላጦስ መረመረው፣ አንዳች ነገር አላገኘበትም። በፊታችሁ መረመርኩት፣ ምንም ነገር አላገኘሁበትም። እሺ ልርግረፈውና ልልቀቀው አላቸው። በፍጹም መሞት አለበት አሉ። ይጮሁ ነበረ። ወደ እርሱ ቀረበና ጠየቀው፣ አትመልስላቸውም ወይ? ይሄ ሁሉ እኮ የሚከስህ አንተን ነው አለው። ጌታችን አሁንም መልሱ አንድ ነበረ። በቃ የሚናገረው ነገር አልነበረውም። እንደዚህ ዝም ብሎ የእግዚአብሔር በግ የተባለ ጌታ ዝም ብሎ ነው ራሱን ለሞት ለመከራ ራሱን አሳልፎ የሰጠው። ጲላጦስ ይሄ ሁሉ ነገር ከሞከረ በኋላ አንድ ነገር ያረግ ነበር። በየዓመቱ ለፋሲካ በዓላቸው እስረኛ ይፈታ ስለነበረ በጣም ክፉ የሚባለውን እስረኛ ፈልጎ በርባን የሚባል ሰው አመጣ። ሰው በመግደል ብዙ መከራ በማድረስ የታወቀ ቀንደኛ ሌባ ነው። አመጣና ከጌታችን አጠገብ አቆመውና በየዓመቱ እንዳስለመድኩት አንድ እስረኛ ፈታላችኋለሁ፣ ስለዚህ የአይሁድ ንጉሥ የተባለ ክርስቶስን ልፍታላችሁ ያላቸው። በዚህ ጊዜ ምን አሉ? የለም በርባንን ፍታልን፣ ክርስቶስን ግን ስቀለው አሉ። በዚህ ዕለት ፍጹም ሌባ የሆነው የሚያርደው የሚገለው የሚያጠፋው በርባን የተፈታበት ዕለት ነው። ሕይወት የሚሰጠው የሞቱትን የሚያነሳው በሽተኞችን የሚፈውሰው ሩህሩህ ጌታ ዛሬ ያለ አግባብ ፍርድ በማያውቁ ሰዎች መከራ የተቀበለበት እንደ ወንጀለኛ የተቆጠረበት ንጹሑ አምላክ እንደ ወንጀለኛ የተቆጠረበት ወንጀለኛው በርባን ነፃ ተብሎ የተለቀቀበት ዕለት ነው። በዚህ ዕለት ጌታችንና አምላካችን እንደ ወንጀለኛ ተቆጥሮ ተሰድቧል፣ ተገርፏል። 6666 ግርፊያ ተገርፏል።
መገረፍ የሚገባው ወንጀለኛ ቢሆን 40 ነበር መገረፍ የሚገባው። ነገር ግን ብዙ መግረፍ ስለፈለጉ 39 እየገረፉ ገጠባ ነው ምናምን የሚባል ጨዋታ አለ። እሱን እየተጫወቱ ነበር የሚያደርጉት። ረሳ ነው ተሳሳትን እያሉ 6666 ግርፍ ያገርፈውታል። ስጋው አልቆ አጥንቱ በረዶ መስሎ እስኪታይ ድረስ ነው የኛ አምላክ ለኛ መከራ የተቀበለው። ቅዱስ ዳዊት አስቀድሞ ተናግሮለታል። አጥንቶችም ተቆጠሩ ብሎ የተናገረው በዚህ ዕለት ተፈጽሟል። እንደዚያ መከራ ከተቀበለ በኋላ በመጨረሻ ከገረፈውም በኋላ አሳልፎ እንዲሰቅሉት ሰጥቷቸዋል። በ6 ሰዓት ሊሰቅሉት ከዛ ከሊጦስጥራ እስከ ቀራንዮ ድረስ 14 ምዕራፍ ነው ይላሉ አባቶቻችን። ከባድ መስቀል ተሸክሞ እየወደቀ እየተነሳ ነው ጌታችን ያንን ሁሉ መንገድ ሄደው። ብዙ የወደቀባቸው ቦታዎች አሉ። ስምዖን ቀሬና ሊቢያ ናት ይላሉ። ከሊቢያ ፋሲካን ሊያከብር ሄዶ በዛው ያሉት የእጁን ታምራት የቃሉን ትምህርት የሰሙት ማዳኑን የተመለከቱት ሰዎች ሊገሉት እንደዚያ መከራ ሲያሳዩት እሱ ደግሞ የመስቀሉን በረከት ለመሳተፍ በቃ የጌታችንን መስቀል ተሸክሞ የቀረውን መንገድ እሱ ነው የወሰደው። ጌታችን እንደዚህ መከራ ተቀብሎ ነው እየወደቀ ሲነሳ ግን መላእክቱ በዙሪያው ሆነው ለከ ኃይል ክብር ወስብሃት እያሉ ያመሰግኑት ነበረ። ስንሰግድ የዋልነው ምን እያልን ነው? ለከ ኃይል አይደለም? ለአንተ ኃይል አለህ። ኃይል የሌለህ ሆነህ አይደለም ደካማ መስለህ የታየኸው። ክብር አለህ፣ ክብር ይገባሃል። እነሱ እንዳዋረዱህ አይደለም። ለአንተ ምስጋና ይገባሃል፣ እነሱ እንደሚሰዱህ አይደለም እያሉ መላእክቱ በዚያ በሱ ዙሪያ ሆነው እየሰገዱ ጌታችንን እስከ መስቀሉ እስከ መጨረሻው ድረስ ተከትለውታል። በመጨረሻም ልብሱን ወሰዱ፣ ዕጣ ተጣጣሉበት። የሕይወት ውሃ የሚሰጥ ጌታን የተጠሙትን ሁሉ የሚያረካውን ጌታ ምን አደረጉት? ሆምጣጣ አጠጡት። ተጠማሁ ባለ ጊዜ ሆምጣጣ ነበረ የሰጡት። ልብሱን ገፈፉት፣ እርቃኑን ሰቀሉት በመስቀል ላይ በ5 ችንካሮች። አንዳች በደል ኃጢአት የሌለበትን ጌታ ማለት ነው። በ6 ሰዓት ነው ይሄን ያደረጉት። መስቀሉን ሲያቆሙ ሰውነቱን እርቃኑን ሲያደርጉት ግን ሰዎች ስቀለው እያሉ ያለ እረፍት ሲጮሁ ያዳናቸው ሰዎች ግዑዛን ፍጥረታት ግን አምላካቸውን አከበሩት። ፀሐይ ጨለመች፣ ጨረቃም ደም መሰለ፣ ጨለማ ወረሰው ዓለሙን በሙሉ። ለምን? አምላካቸው ጌታቸው እርቃኑን ሆኖ ስለነበረ። ከ6 ሰዓት እስከ 9 ሰዓት ዓለም ጨለማ ነበር የነበረው። በዚህ ሁሉ ውስጥ ግን ጌታችን ምን ያደርግ ነበረ? የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው እያለ ይጸልያል። ዛሬ ስለ ጠላቱ የሚጸልይ ስለ በደሉት ሰዎች የሚያዝን የበደሉትን ሰዎች ይቅር የሚል ክርስቶስን ነው የሚመስለው። ክርስቶስን እንድንመስል ነው ክርስቲያኖች የተባል ነው። ስለዚህ ጌታችንና አምላካችን እንደዛ ያደርግ ነበር። መላእክቱ በዙሪያ ከበው አሁንም ለከ ኃይል ይሉ ነበር። ዛሬ ቅድም እንዳልነው እንደዛ እኛም ያደረግነው እነሱን አብነት አድርገን ነው። ፀሐይ ጨለመ፣ ጨረቃ ደም ሆነ። እነ ቅዱስ ገብርኤል ሚካኤል አርመመ። ምን አይነት ፍቅር ነው! ምን ያህል ቸርነት ነው! ምን ያህል ሰውን መውደድ ነው! እንደዚህ ባለ መከራ ሰውን ለማዳን የወሰነው እያለ ቅዱስ ሚካኤል ያደንቅ ነበረ። ቅዱስ ገብርኤል ቁጡ ነው፣ ተቆጥቶ ዓለሙን ቢያጠፋ ወዶ ነበረ። ግን የእግዚአብሔር ቸርነት ከለከለው። ሰይፉን እንደወረወረ ቅዱሳት መጻሕፍት ይነግሩናል። ቅድም ሲነበብ ሰምተናል። እግዚአብሔር ግን ሰውን ሊያጠፋ ስላልሆነ የመጣው እዚሁ ዮሐንስ ወንጌል ምዕራፍ 6:3 ላይ ስናነብ እግዚአብሔር ዓለሙን እንዲያድን ነው እንጂ ዓለሙን እንዲያጠፋ ወይም በዓለሙ እንዲፈርድ አላከውም ይላል። ለፍርድ አልነበረም የመጣው። ብዙ በደል ቢኖርም ብዙ ግፍ ቢኖርም ንጹሑን ኃጢአተኛ አድርገው እንደዛ መከራ ቢያደርሱበትም ጌታችን ግን ስለነሱ ይጸልይ ነበረ። የገብርኤል ሰይፍ አንድ ሰው እንኳን እንዲጎዳ አላደረገም። ይልቁንም የቤተ መቅደሱን መጋረጃ ቀዶት አለፈ። ከዚህ በኋላ ጌታችንና አምላካችን ኢየሱስ ክርስቶስ በዚያው በመስቀሉ ላይ እያለ የሚያሾፉበት ነበሩ። እስቲ ውረድ፣ ብዙዎችን አዳንክ፣ ራስህን ማዳን አትችልም፣ ከመስቀሉ ውረድና እንመንብህ እያሉ የሚሳለቁበት ነበሩ። አብሮት የተሰቀለው ወንጀለኛው በግራ በኩል ያለው
ሌባ፣ ወንበዴ ጭምር እስቲ ሌላዎቹን አድነሃል፣ እስቲ ራስህንም አድን፣ እኛንም አድነን እያለ ይሳለቅበት ነበር። በቀኝ በኩል ያለው ፈያታዊ ዘየማን የተባለው ግን ያንን ሁሉ ነገር ተመለከተ። ጌታ መከራ ሲቀበል የፀሐይን መጨለም፣ የጨረቃን ደም መምሰል፣ የከዋክብቱን መርገፍ ሲመለከት ይሄማ አምላክ ነው ብሎ አመነ። ስለዚህ ምን አለ? ገሰጸው። አንተ በዚህ መከራ ውስጥ እንኳን ሆነ ጌታህን አትፈራውም? እሱ ንጹሕ አምላክ ነው። እኛ ግን በደለኞች ነን፣ እንደ በደላችን መጠን ይሄ መከራ ይገባናል። እሱ ግን ምንም አልበደለም አለ። ምስክርነት ሰጠ። የራሱን ኃጢአት አመነ። የጌታን ክብር ተናገረ። ቀጥሎ ለመነው። ምን አለ? ጌታ ሆይ በመንግስት በመጣህ ጊዜ አስበኝ፣ ተዘከረኒ እግዚኦ በውስተ መንግሥትከ። ሁል ጊዜ ቤተ ክርስቲያናችን በቅዳሴ የምንጸልየው ይሄንን ነው። በመንግስት በመጣህ ጊዜ በጎቹን በቀኝህ ፍየሎቹን በግራ በምታቆምበት ጊዜ አስበኝ። የሱ ጸሎት ነው። ጌታችን ምን አለው? ዛሬ በገነት ከኔ ጋራ ትኖራለህ አለው። ጌታ ለምን በመጨረሻው ሰዓት ተመለሳችሁ አይልም። መመለሳችንን የሚፈልግ ጌታ ነው። ይሄ ሰው እድሜ ልኩን ምናልባትም ከ50 ዓመት ያላነሰ ረጅም ጊዜ ሌባ ሆኖ የኖረ ሰው ነው። ምክንያቱም ጌታ ወደ ግብፅ ሲሰደድም ይሄ ሰውዬ ነበረ፣ ሌባ ነበረ። እንደውም የጌታን ልብስ ወስደው በኋላ አሳዝኖት መልሶለታል። ግን በዚች ጸሎቱ ተቀብሎ ከአዳም በፊት ከነ አብርሃም ከነ ዳዊት በፊት ወደ ገነት የሄደው ደመ ማኅተሙን ይዞ የሄደው ይሄ ሰው ነው። ኃጢአተኞች ልንሆን እንችላለን። እግዚአብሔርን ደጋግመን የበደልንበት ብዙ በደል ሊኖር ይችላል። ሰው ከመግደል የበለጠ ትልቅ ኃጢአት የለም። ግን ይሄ ሰው ብዙ ሰው ገሏል፣ ብዙ ሰው አሳዝኗል፣ ብዙ ሰው አስለቅሷል። ወደ ክርስቶስ በተመለሰ ጊዜ ግን ጌታ ፊቱን አልመለሰበትም። ለተነሳያን እግዚአብሔር እጁ የተከፈተ ነው። ኃጢአት ሰርታችሁ እግዚአብሔርን አሳዘንን ብላችሁ ስትቆጩ እንዳትኖሩ፣ ወደ ካህኑ ቅረቡ፣ ለካህኑ ንገሩ። ከነገራችሁት በኋላ እግዚአብሔር ተቀብሏችኋል። እንኳን አይደለም እዛ ደርሳችሁ ልሂድ እንኳን ንስሐ ልግባ ብላችሁ መንገድ ከጀመራችሁ በኋላ የሆነ ነገር ገጥማችሁ ሕይወታችሁ ቢያልፍ እግዚአብሔር ያንን መሄዳችሁን ይቀበላል። አትጠራጠሩ። በፈያታዊ ዘየማን የተቀበለኛን ይቀበለናል። ወገኖቼ ቸር አምላክ ነው፣ የፍቅር አምላክ ነው። ስለዚህ ነው ጌታችን ምንድነው ያለው? ዓለሙን የወደደው ይሄን ያህል ነው። 9 ሰዓት ላይ ራሱን ነፍሱን ከስጋው ለየ፣ በፈቃዱ ተፈጸመ አለ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ አንገቱን ዘለስ አድርጎ ነፍሱን ከስጋው ለየ። በዚህ ዕለት ይሄን ሁሉ መከራ ተቀብሎ ጌታችን ምን አደረገን? ይሄን ሁሉ መከራ ልንቀበል የሚገባንን እኛን፣ መታሰር፣ መገረፍ፣ መሰቃየት የሚገባንን እኛን፣ የእኛን መከራ ተቀበለልን። እኛ ነፃ እንድንወጣ አደረገን። እሱ ንጹሕ አምላክ ሲሆን በደለኛ ተባለ። እኛ በደለኞቹ በሱ መከራ በሱ መገረፍ እኛ ንጹሐን ሆነን። በሲኦል ታስረው የሚሰቃዩ ወገኖች በሙሉ በክርስቶስ መከራ ነፃ ወጡ። ጌታችን ነፍሱ ከስጋው ከተለየች በኋላ ቀጥታ ነፍሱ ወደ ሲኦል ነው የወረደችው። በሲኦል ስትወርድ አዳምና ልጆቹ ይጸልዩ ነበረ። ተንሱ ለጸሎት እያለ አዳም እየቀሰቀሰ እነሱም እግዚኦ ተሳሃለነ እያሉ ይለምኑ ስለነበረ ሲኦልን ከፍቶ ነፍሳቱን አውጥቶ አንድ እንኳን ሳያስቀር ጌታችን በሱ መከራ ነፍሳትን አድኗል። ይሄ ብቻ አይደለም። ነፍሱ ከስጋው በተለየች ጊዜ ከ500 በላይ የሚሆኑ የቅዱሳን ነፍስ ተነስተው ምስክርነት ሰጥተዋል። ብዙ ዓመት ሞተው የኖሩት ክርስቶስ አምላክ እንደሆነ የሰቀሉት አምላካቸውን እንደሆነ እየመሰከሩ ጌታችንን እውነተኛ አምላክነቱን መስክረዋል። ስለዚህ በዚህ ዕለት እኛ ይሄን ስናደርግ የዋልነው ቁጥራችን ከነ ስምዖን ቀሬናዊ ነው። መስቀሉን እንደተካፈሉት ጌታችን መስቀል ተሸክሞ ሲሄዱ ያለቅሱ እንደነበሩት እንደዚያ እንደ ቅዱሳት አንስት ነው። የኛ ክብራችን እንደዛ ነው። እንደ ዮሐንስ ነው። ዮሐንስ እስከ መጨረሻው ድረስ ጸንቷል። ሌሎቹ ሲሰደዱ ከጌታችን መከራ ያልተለየ ቅዱስ ዮሐንስ ነው። በዚህ በሰሞነ ሕማማቱ እሱን እያሰብን የከረምን ሁሉ ቁጥራችን ከሱ ነው። 6666 ግርፊያውን ቅድስት ቤተክርስቲያናችን ይሄ በዚህ በምናነበው በግብረ ሕማማት ሌሊቱንና ቀኑን የሚሰገደው ተጨምሮ 6666 ነው። በቃ የሱን ግርፋት ነው በሰውነታችን ላይ ለመውሰድ ቤተክርስቲያናችን ያደረገችን መከራውን እንድንሳተፍ
ምክንያቱም መስቀሉን ተሸክሞ ይከተለኝ ነው የተባለው። መስቀል ምንድን ነው? መከራ ነው፣ መገረፍ ነው፣ መሰደብ ነው፣ መወቀስ ነው። እሱ ይሄንን ነው ያደረገው። ስለዚህ እኛም ስለ ክርስቶስ እንወቀስ ዘንድ እንሰደብ ዘንድ እሱን መከራ እያሰብን ልናለቅስ ልናዘን ይገባል። ከምንም በላይ ያደረገልንን ፍቅሩን ዋጋ ከፍለናው አይደለም። ዓለሙን እንዲሁ ወዷል ነው ያለው። እኛም የምናስፈልገው ሆነን አይደለም፣ ልዩ ፍጥሯን ሆነን አይደለም። በመልኩ ቢፈጥረንም እግዚአብሔር ከፈለገ የበለጠ ነገር መፍጠር ይችላል። ግን ስለወደደን ነው፣ እንዲሁ ስለወደደን። ስለዚህ ፍቅሩ ምላሻችን ምንድን ነው? ልክ እንደ ነፋያታዊ ዘይማን በንስሐ ወደሱ መመለስ፣ አምላክነቱን መከራውን የደረሰበትን ነገር እያሰቡ እኔ ደግሞ የት ነው ያለሁት? አምላክ ይህን ያህል ዋጋ ከከፈለ እኔ ምንድነው መሆን ያለብኝ ብለን ማሰብ አለብን። ክርስትና ማለት ክርስቶስን መምሰል ነው። በስራችንም በንግግራችንም በድርጊታችንም ሁሉ ክርስቶስን ልንመስለው ይገባል። ጌታ መከራ የተቀበለው ይሄ ነው። ለሰው ይላል ጌታችን ራሱን ነፍሱን አሳልፎ ከመስጠት የበለጠ ፍቅር የለውም ነው ያለው። ክርስቶስ ነፍሱን አሳልፎ ነው የሰጠን፣ እስከ መቃብር ነው የወደደን። እኛ ትንሽ ጊዜ ጾም በመጾም ትንሽ ከገንዘባችን በመስጠት በመስገድ ቤተክርስቲያን እንደው ቢያንስ በሰንበት በመምጣት እስቲ የክርስቶስን ዋጋውን እንክፈለው። በእውነት ይህን ያህል ለወደደን አምላክ ሕይወታችን ባንሰጥ ጊዜያችንን እንስጠው፣ ጉልበታችንን እንስጠው፣ ገንዘባችንን እንስጠው። ንስሐ እንግባ። በኃጢአት ላይ እንወስንና ንስሐ እንግባ። ለክርስቶስ ዋጋው ይሄ ነው። ዛሬ እንደዚህ ሆነን ከነገ ወዲያ ደግሞ እየበላን እየጠጣን እንደው ቤተክርስቲያኑን አንዳንድ ሰው ጾም ላይ ቤተክርስቲያን አይጠፋም፣ ከዛ ከጾሙ በኋላ ግን የለም። የሚመጣው እንደገና ሌላ ጾም ሲመጣ ነው። እንዲህ ልንሆን አይገባም። ለክርስቶስ የምንከፍለው ዋጋ በጊዜውም ያለ ጊዜውም ታማኞች በመሆን ነው። ስለዚህ ጌታችንና አምላካችን ላደረገልን ለፍቅር ስራው በእውነት ይሄንን ልክ እንደ መላእክቱ ስናመሰግነው ስንሰግድ ውለናል። ይሄንን አጽንተን ልንቀጥል ይገባል። ጾም ተፈታ ማለት ኃጢአት ተፈቀደ ማለት አይደለም። ብዙ ሰው እንደውም ተፈታ የሚለውን ነገር በቃ እንደ መፈታት አድርጎ ይቆጥረዋል። ጾምን እንደ ማሰሪያ አድርጎ ማለት ነው። ከኃጢአት መቼም ቢሆን አንፈታም። ምግቡ ሊፈቀድ ይችላል። ከኃጢአት ግን ኃጢአት ስሩ ተብሎ የሚለቀቅበት ዘመን የለም። ስለዚህ ከኃጢአት ተለይተን የወደደንን አምላክ ደግሞ በምንችለው መጠን እያገለገልነው በቤቱ ልንጸና ይገባል። እስከ መስቀል ድረስ እስከ ሞት ድረስ የወደደን አምላካችን ክብር ምስጋና ይግባው። ይህንን ሰሞን አሳልፎ ለብርሃነ ትንሣኤው እንዲያደርሰን አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌቴ ሴማኒ በአታክልቱ ቦታ በጌቴ ሴማኒ በአታክልቱ ቦታ ለሚያሲል ጌታችን ባለም ትንግላታ ባለም ትንግላታ አዳምና ሔዋን ባጠፉት ጥፋት አዳምና ሔዋን ባጠፉት ጥፋት ብንያም ነበረብን የዘላለም ሞት የዘላለም ሞት መስቀል ተሸክሞ ሲወጣ ተራራ መስቀል ተሸክሞ ሲወጣ ተራራ የገርፉት ነበረ ሁሉም በየተራ ሁሉም በየተራ ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ ልጇ ሲንገላታ በአምላክነቱ ሳይፈርድባቸው በአምላክነቱ ሳይፈርድባቸው እንዲህ ሲል ጸለየ አባት ሆይ ማራችሁ አባት ሆይ ማራችሁ
በረቂቅ ስልጣኑ ሁሉን የፈጠረ በረቂቅ ስልጣኑ ሁሉን የፈጠረ በሰዎች ተገርፎ ሞተ ተቀበረ ሞተ ተቀበረ ፍቅሩን የገለጸው ተወልዶ በጸጋ ፍቅሩን የገለጸው ተወልዶ በጸጋ ኢየሱስ ጌታ ነው አልፋና ኦሜጋ አልፋና ኦሜጋ ወስብሐት ለእግዚአብሔር። ብነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ብነዩ ለአምላከ አማልክት እስመ ለዓለም ምሕረቱ ለእግዚአ አጋዕዝት እስመ ለዓለም ምሕረቱ ዘገብረ አብየ ወመንክረ ባሕቲቱ እስመ ለዓለም ምሕረቱ ዘገብረ ሰማያተ በጥበቡ እስመ ለዓለም ምሕረቱ ዘአጽንዐ ለምድር ዲበ ማይ እስመ ለዓለም ምሕረቱ ዘገብረ ብርሃናተ አበይተ ባሕቲቱ እስመ ለዓለም ምሕረቱ ለፀሐይ ዘአኰንኖ መዓልተ እስመ ለዓለም ምሕረቱ ለወርኅ ወለከዋክብት ዘአኰንኖሙ ሌሊተ እስመ ለዓለም ምሕረቱ ዘቀተሎሙ ለግብጽ ምስለ በኵሮሙ እስመ ለዓለም ምሕረቱ ወአውጽኦሙ ለእስራኤል እማይከሎሙ እስመ ለዓለም ምሕረቱ በዕድ ጽንዕት ወበመዝራዕት ልዕልት እስመ ለዓለም ምሕረቱ ዘነፈቃ ለባሕረ ኤርትራ ወከፈላ እስመ ለዓለም ምሕረቱ ወአውጽኦሙ ለእስራኤል እንተ ማእከላ እስመ ለዓለም ምሕረቱ ዘጽንሖ ለፈርዖን ወለኃይሉ ውስተ ባሕረ ኤርትራ እስመ ለዓለም ምሕረቱ ወአውጽኦሙ ለሕዝቡ ውስተ ገዳም እስመ ለዓለም ምሕረቱ ዘአውጽአ ማየ እምኮክ እስመ ለዓለም ምሕረቱ ዘቀተለ ነገሥተ አበይተ እስመ ለዓለም ምሕረቱ ወቀተለ ነገሥተ ጽኑዓነ እስመ ለዓለም ምሕረቱ ለሴዎን ንጉሠ አሞሬዎን እስመ ለዓለም ምሕረቱ ወለአግ ንጉሠ ባሳን ወወሃበ ምድሮሙ ርስተ እስመ ለዓለም ምሕረቱ ውስተ እስራኤል ግብሩ ገብሩ እስመ ለዓለም ምሕረቱ እስመ ተዘከረነ እግዚአብሔር በሕማምነ እስመ ለዓለም ምሕረቱ ወአድኀነነ እምደ ጸርነ እስመ ለዓለም ምሕረቱ ዘይሁብ ሲሳይ ለኩሉ ዘሥጋ እስመ ለዓለም ምሕረቱ ግነዩ ለአምላከ ሰማይ እስመ ለዓለም ምሕረቱ ንዑስ አነ እማዌ ወሬዛ በቤታዌ ወሬ አባጋዌ ወደዌ ገብረ መሰንቆ ወአጻብዕ ያስተዋድዳ መዝሙር መኑ ነገሩ ለእግዚእ ውእቱ እግዚአብሔር ወውእቱ ሰምዓኒ ውእቱ ፈነ መልአኮ አድኀነኒ ወነሣአኒ እምአባጋዌ ወቀብአኒ ቀብአ ቅዱሰ አወሰ ሰናያን ወልሂቃን ወይሰምረ ጎሙ እግዚአብሔር ወጻይኩ ለተእህዞቱ ለሕዝብ ነኪር ወረገመኒ በአማልክቲሁ ርኩሳን ወአንሰ ነሣእኩ አርጋነ እሙስተ ፈለግ ወጸፍክዎ ውስተ ፍጽሙ አምያ ወርቀ በኃይለ እግዚአብሔር ወአንሰ ነሣእኩ ዘእምላሌሁ ሰይፈ ወመተርኩ ርእሶ ለጎልያድ ወአሰሰልኩ ጽሕለተ እምደቂቀ እስራኤል Yeah.
Yeah.
ጸጋው ለእግዚአብሔር
ለከ ስብሐት ስላሴ እንዲመልስልን ጸሎታችንን ስግደታችንን እንዲቀበልልን አምላካችን ወርኃ ጾሙን በሰላም በሕይወት በጤና ጠብቆ እስከዚህ ያደረሰን አምላካችን ክብር ምስጋና ለእሱ ይሁን። አሁንም በሕይወት በጤና ጠብቆ ብርሃነ ትንሣኤውን እንድናይ አምላካችን ቅዱስ ፈቃዱ ይሆንልን ዘንድ ሀገራችን ኢትዮጵያና ሕዝቦቿን ቅድስት ቤተክርስቲያናችንን በቸርነቱ እንዲጎበኝልን በስደት በልዩ ልዩ መከራና ችግር ውስጥ ያሉትን ወገኖቻችንን ሁሉ ወደ ሰላማዊ ሕይወት እንዲመልስልን ከስቅለቱ በዓል ረድኤት በረከት እንዲከፍለን አምላካችን በሰላም ወደ ቤታችን እንዲያደርሰን እንዲህ እያልን ለምነው።